ፊታችሁ ላይ ብጉር ካለባችሁ ፊታችን ላይ ምንም አይነት ጥቋቁር ነገር ካለብን ፊታችን 2 አይነት 3 አይነት ከሆነባችሁ እንዲሁም ፊታችሁ ያለ ጊዜው የሚሸበሸብ የሚጨማደድ 2 አይነት 3 አይነት ከለር ያለው ፊታችንን ፍክት እምር ለማድረግ የመጀመሪያ ነገር የሚያስፈልገው ውስጣችንን ማጽዳት ነው። ፊታችንን ማጽዳት ስለሆነ በቀን 1 ሻት ጠዋት ከምግብ በፊት ማታ ከምግብ በኋላ ብትጠቀሙ እመኑኝ ታመሰግናላችሁ። ምንም አይነት ክሬም ሳትጠቀሙ በቤታችሁ ተፈጥሮ በሰጠችን ውብ ስጦታ ማማር ትችላላችሁ። ተጠቀሙ። ከወደዳችሁት ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ሙሉ አሰራሩን እዚሁ ላይ አስቀምጬላችኋለሁ። ሌትስ ጎ። እንግዲህ በቀላሉ ከናሰራሩ ጥቅሙን በደንብ እየነገርኳችሁ በደንብ አሰራሩን እናያለን ውዶቼ። እንግዲህ ጥቅሙንም በደንብ አሰራሩንም እነዚህን 4ቱን ፕሮዳክቶች አንድ ላይ እነዚህን 4 ተፈጥሮ በማዕድን ተፈጥሮ ያደለችን እነዚህ 4 ነገሮች ናቸው የምንጠቀማቸው። ብርቱካን፣ ካሮት፣ እንደገና ሎሚና ዝንጅብል ናቸው። ስለዚህ እያንዳንዳቸውን ጥቅማቸውን እየነገርኳችሁ 4ቱንም በማሽን መፍጨትና ማጥለል ነው። መጀመሪያ ልንገራችሁ። የመጀመሪያው ነገር ቢኖር ካሮት ነው። ካሮቱን ከፈለጋችሁ መፈቅፈቅ አለመፈቅፈቅም ትችላላችሁ። መጀመሪያ ነገር ካሮት በውስጡ ቪታሚን ኤ የበለጸገ በመሆኑ የተነሳ ፊታችንን በደንብ ጤናማና ጽድት ያለ ፍክት ያለ እንዲሆን ያደርግልናል። ሲቀጥል ደግሞ ብጉር ካለባችሁ ብጉራችሁን ጥፍት ነው የሚያደርገው። ለምን? ባክቴሪያ የመግደል አቅም ስላለው። በተቀጣይ ደግሞ ይሄ ፊታችሁ ላይ ፓምፒ ካለው እንደገና የፊት ከለራችሁ 2 አይነት 3 አይነት ከሆነ ቆዳችሁን ሃይድሬት ያደርግልናል። እንደገና ከፀሐይ ብርሃን ፊታችንን ብዙ ጊዜ ሰንበርን ከሚባለው ነገር ሙልጭ አድርጎ ከሱ ይከላከልልናል። በተለይ በፀሐይ ዳሜጅ እንዳይሆን በፀሐይ እንዳይጎዳ ፊታችሁን በጣም ይጠቅመናል ማለት ነው። ሲቀጥል ደግሞ ሁለተኛ ማሳያችሁ ደግሞ የብርቱካን ጥቅም ነው። ብርቱካን እንደምታውቁት በቪታሚን ሲ የበለጸገ ከመሆኑ የተነሳ ብርቱካን ለቆዳችን ሁልጊዜም ቪታሚን ሲ ወሳኝ ነው። ሶ በቀላሉ ፊታችን ላይ ያለው ምንም አይነት የጥቁር ነጠብጣብ ሆነ ብጉርንም ሆነ እንዲሁም በጣም ወዛማ የሆነ ፊትን በጣም ዘይትን ወይም ፊታችን ላይ ያለውን ወዝ በደንብ ኮንትሮል ስለሚያደርግልን በጣም ይረዳናል። በዛ ላይ ያለ ጊዜ ከመጨማደድ ከማርጀት ከመሸብሸብ በጣም በተለይ ተፈጥሯዊ ትክክለኛ የተፈጥሯችሁን ከለር ይሰጣል። ደግሞ ሲቀጥል ሎሚ ነው። ሎሚ ምንድነው የምናደርገው? ሎሚ በነገራችን ላይ ፊታችንን በቪታሚን ሲ የበለጸገ እንደመሆኑ መጠን እንደ ብርቱካን ፊታችን ላይ ያለ ጥቋቁር ነጠብጣብ ያጠፋልናል። ኦይል በጣም ኦቨር የሆነ ዘይት ካለው ፊታችሁ በተለይ ወዛማ ፊት ላላችሁ ሰዎች በጣም በሚገባ ኮንትሮል ያደርግላችኋል። ይሄ በተለይ ፊታችን ላይ ተመሳሳይ ከለር እንዲኖረው። ዝንጅብል የታወቀ ነው፣ ምንም ጥያቄ የለውም። ዝንጅብል በጣም አንቲባክቴሪያ ከመሆኑ የተነሳ ብዙ ጊዜ ፊታችን ብጉር የሚያስቸግረን በባክቴሪያም ጭምር ስለሆነ ፊታችሁ ላይ ያለውን ባክቴሪያዎች ወይም ጀርሞች ምኖች ነገሮች በሚገባ ሙልጭ በማድረግ ፊታችሁ የሚያምር በጣም ናቹራል የሆነ ተፈጥሯዊ ከለር እንዲኖራችሁ ብጉር ያለ ጊዜ ማርጀት መጨማደድ እንዲሁም ጽድት ያለ ቆዳ እንዲኖራችሁ ከፈለጋችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ። ሁሉንም መፍጨት ማለት ነው። ወደ መፍጨቱ አሳያችኋለሁ። ከስኩ በኋላ እንደዚህ ማጥለያ አዘጋጅና አርጋችሁ በደንብ ብርቱካኑን እንደዚህ ላጡት። ኦኬ። ቅርፊቱን ሌላ ጊዜ ለፊታችሁም እንደምትሰሩበት አሳያችኋለሁ። የብርቱካኑን ልጫ አድርቁት እንዳጥሉት። እሺ፣ ቀጣይ ቪዲዮ ምን እንደምትሰሩበት አሳያችኋለሁ። ለፊት ስክራፕ እንሰራበታለን። ያው ብርቱካናችንን እንጨምር። ይሄው ብርቱካናችንን ኦሬዲ ፈጭተን ይሄው እንግዲህ ብርቱካናችን ሬዲ ሆኖ ተፈጭቷል። ሶ ይሄው እንደ ቅድማችን ማጥለል ብቻ ነው። የቅድሙ ጋር ካሮቱ ዝንጅብሉ የተፈጨው ጋር ይሄንንም ጨምረን ማጥለል ነው። ሌላ ምንም የለውም። ይሄው እንግዲህ በደንብ አደባልቀዋለሁ። ለምን ብርቱካኑ ብቻውን ስለነበረ
የፈጨሁትና ያጠለልኩት በደንብ ታደባልቁታላችሁ። ከዛ ልክ እንደዚህ አይነት የሚግጣም ያለው ዕቃ ፍሪጅ ውስጥ የምናስቀምጥበት ፕላስቲክም ጠርሙስም መሆን ይችላል። እንደዚህ ከሰራን በኋላ ምንድነው የምናደርገው? ወደዚህ እንገለብጥና ፍሪጅ ውስጥ እያደረግን ጠዋት 1 ሻት ማታ 1 ሻት እንጠቀማለን ማለት ነው። ፊታችንን ሙልጭ ነው የምናደርገው። እንግዲህ ውዶች አዘጋጅተን ጨርሰናል። ከፈለጋችሁ በትልቁ ማዘጋጀት ትችላላችሁ፣ ከፈለጋችሁ በመካከለኛ ማዘጋጀት ትችላላችሁ። ምንድነው የምናደርገው? እንግዲህ እቺን የምታክል አነስ ያለች ብርጭቆ ለሻት የምትሆን ጠዋት ከምግብ በፊት ማታ ደግሞ ከመተኛታችሁ በፊት እቺን አንድ ብትጠቀሙ የሚያምር ጽድት ያለ ቆዳ ይኖራችኋል። መልካም ላይክ እና ሰብስክራይብ ማድረግ እንዳትረሱ።